እሺ ቲክቶክ የከፈሽበት ምክንያትሽ ምንድነው? እኔ ቲክቶክ ከፈትኩበት ምክንያት ለመማር ነው። ለምሳሌ የንጽጽር ኡስታዞች አሉ ከነሱ ይማራለሁ አንዳንድ ነገር ተማሪ እኔ ንጽጽር አስተማሪ ነኝ። እኔ አሁን እኔ ጋር መጣሽው? አይ አንተማ በቃ አንተ እኔ በጣም አከብርሃለሁ እና የኛ የስልጤ ማለት ንጉስ ነው አበጋዝ ነው አድናቂ ስኬት እኔ እንደዛ ስኪኝ ማይወድ ሰው ስላለ ነው። እኔ አሁን ይወድ ስኬት ያሁኑ እኔን መከተል ማድነቅ እሱ ለኔ እንጂ ላንቺ አይጠቅምሽም። ኡስታዞች ከገቡ ኡስታዞች ጋር መግባት በተመሳሳይ ደግሞ በአካውንትሽን ገብቻ ያለ አሁን ስኬት والله الكل احسن مني سكت ايشي هذا انت تدوري استاذ يا بالله عليك يا سكت سكت بس ቾካ ቶሎ አሊኑር ነው ኡስታዙ። እሺ ቶሎ በፊት ነው አንድ ጊዜ ሄዳችሁ። አይ እሱማ እኔ ማንነቴን የሚያስተዋውቅ ማንነትና ኡስታዝነት አይገናኝም እንዴ? ራታችሁ ማራ ባረከላሁ ፊክ ሄዳችሁ ፎሎ አድርጓ። አውጀንቲሽ ለኛ መሰለኝ ይሄ በጣም ታዋቂ ነው። አዎ እሺ ገና ላታጅስንኩ መሰለኝ በላም ግዝረውልስ እሺ ታዋቂ ነው። ሙዲን ተማም ይበረበራል፣ ይፈተሻል፣ ይዘረዘራል። አይ ለስልጤት አጋይ ነኝ ወጣ ሙዲን ታጀት kan namun itu nih ስልጤት አጋይ ነኝ አለ። እሺ አልኩት። እኔ ምን ችግር የለብኝ ወላሂ እኔ ሸልማቸዋለሁ። ስልጤት አጋይ ነኝ ደስ ነው የሚለኝ። ሁለት እሺ ሰርች ይደረጋል። ቲክቶክ ከከፈሽበት ምክንያት ወጣች። እናንተን ለማየት እናንተን ፎሎ ጊፍት ለመስጠት ማለት ነው። ከገደሉ ከጋራው ባሻ ከዛው ካንቺ ውሎ ወጣ አንድ ብሎ አርግቶ ለማስቸካይ ሙቤ ማስቸካይ ደና ሰንቤ ጌመር ማለት ነው። ጌመር ነኝ፣ ጊፍተር ነኝም ጌመር ነኝ። እሺ ከዛ እሺ አሁን ለመስጠት ምንድነው የምትሰሪው? በሬደቴ ሲልቴ ምንድነው የምትሰሪው? እኔ ምንም መዳም ቤት እኔ ሳውዲ አረቢያ መዳም ቤት ነው የምሰራው። እሺ በሬዱ አንቺ መዳም ቤት በ1500 በ2000 ብር ሰርተሽ ጌም ለሚገቡ ሰዎች በሙሉ እየሰጠሽ ልትኖሪ ነው? እስከመች ነው? ለምሳሌ አሁን ቲክቶክ አሁን ጥቅሙ ምንድነው የሚጠቅማን ምንድነው የምንጠቀመው አይነት ነገር ነው። አሁን እኔ አጀንዳዬ አንቺ አሁን ለጌመሮች ብር ሰጣለው አልሽ። እኛ አንቺን አንድ ስልጤ ነሽ እንፈልግሻለን እንደ ስልጤ። ስለዚህ አንቺ ደሞዝተኛ ሆነሽ ጌም ለሚገቡ ሰዎች በሙሉ ጊፍት ምሰጪ ከሆነ እንዴት እናግኛት በሬዱ ስልጤን? በምን ሁኔታ? ለምን ሰተሽ ጌም አንበሳ ሰተሽ መጨረሻ አካባቢ ገጠር እንድትሄጂ ስላልፈለግን ነው። እኔ ራሴ ጌመር ስለሆንኩ ሰው ሰፖርት የሚያደርገኝ ነው። ልጆች እንዳይሸነፉብኝ ሄጄ ሰፖርት ሰው ብር ያወጣል፣ እኔ ደግሞ ብሩን አላወጣው። ሰው እኔ ጌም ጫወታለሁ፣ ጌመር ነኝ። አዎ መልሼ ደግሞ ለልጆች መልስላ እሰጣለሁ። በደንጎዜ ደግሞ ምንም አልነካም። ፎሎ ባስቸካይ ፎሎ አርጓት። ባረከላሁ ፊክ። አላህ አቅም ይስጥሽ። እኔ አሁን ጌም ላይ እኔ የለው ወላሂ አሁን አብዛኛውን ጊዜ ጌም ቦታ አንድ ቀን ገብቼ አላውቅም። አንዳንዴ የሆነ ነገር እንዲስነካ ያስገባኛል። እንደውም ደንግጬ ነው የምወጣው። ላይቭ ብዙ ጊዜ እንትን አይደለም። ስለዚህ በሬዱ ስልጤ እሰጣለሁ፣ እቀበላለሁ። ሰጥቶ መቀበል ከሆነ ጥሩ ነው። በሬዱ ሰጥቶ መቀበል ከሆነ ነገር ግን 1500 ሪያል እየሄድሽ አንበሳ ሰጪ ምትውይ ከሆነ አንበሳ ሲበላሽ ማያት ስለማንፈልግ ይሄም በአሁኑ ታይና ባስቸኳይ ሄዳችሁ ፎሎ አድርጓት። እሺ ሌላስ
እሺ አርሂቡ ሚዲያ አርሂቡ ብለናል። አርሂቡ ሚዲያ አርሂቡ والله አለፈው ቀለማሎ አላስወጣሁትም والله አላስወጣሁትም። የሰራችሁትን ቤት መግባት ካልቻላችሁ ቲክቶክ እንደ ቤት ነው የሚሰራ ቤት ማለት ነው። ማትገቡበት ማታረቡበት ማትወልድ ማታገቡበት ከሆነ ገለባም ቢሆን አስቀምጡበት አይነት እንትን በቲክቶክ መኖር የለበትም በሚል ነው ዛሬ ቲክቶክ መንደር ዛሬ ላይ በገባሁት በአስቸኳይ 50 ሺህ ያስገቡት ታብታቡን ሰባሽ በላን اهلا وسهلا ሰባሽ በላ በሬዱ ስልጤ ያው እዚህ ጋር ያቆኛል ብዙ ልጆች እኔ የስልጤ ልጆች ጌም ሲጫወቱ እንዳይሸነፉ አንደኛ ታጋይ ነኝ ለስልጤ ልጆች ከሌላ እዚህ ብሔር ሲጫወቱ እንዳይሸነፉ በቃ ራሴን አሳልፌ የሚሰጥ ሰው ነኝ። አላሁ አክበር። እንደዚህ አይነትም ሰው አለ። ጌመር ነኝ ጊፍተር ነኝም ጌመር ነኝ። እሺ ከዛ እሺ አሁን ለመስጠት ምንድነው የምትሰሪው? በሬደቴ ስልጤ ምንድነው የምትሰሪው? እኔ ምንም መዳም ቤት እኔ ሳውዲ አረቢያ መዳም ቤት ነው የምሰራው። እሺ በሬዱ አንቺ መዳም ቤት በ1500 በ2000 ብር ሰርተሽ ጌም ለሚገቡ ሰዎች በሙሉ እየሰጠሽ ልትኖሪ ነው እስከመች ነው? ለምሳሌ አሁን ቲክቶክ አሁን ጥቅሙ ምንድነው የሚጠቅመን ምንድነው የምንጠቀመው አይነት ነገር ነው። አሁን እኔ አጀንዳዬ አንቺ አሁን ለጌመሮች ብር ሰጣለው አልሽ። እኛ አንቺን አንድ ስልጤ ነሽ እንፈልግሻለን እንደ ስልጤ። ስለዚህ አንቺ ደሞዝተኛ ሆነሽ ጌም ለሚገቡ ሰዎች በሙሉ ጊፍት ምሰጪ ከሆነ እንዴት እናግኛት በሬዱ ስልጤን በምን ሁኔታ ለምን ሰተሽ ጌም አንበሳ ሰተሽ መጨረሻ አካባቢ ገጠር እንድትሄጂ ስላልፈለግን ነው። እኔ ራሴ ጌመር ስለሆንኩ ሰው ሰፖርት የሚያደርገኝ ነው። ልጆች እንዳይሸነፉብኝ ሄጄ ሰፖርት ሰው ብር ያወጣል እኔ ደግሞ ብሩን አላወጣው። እኔ ጌም ጫወታለሁ ጌመር ነኝ። አዎ መልሼ ደግሞ ለልጆች መልስላ እሰጣለሁ። በደንጎዜ ደግሞ ምንም አልነካም። ፎሎ ባስቸኳይ ፎሎ አርጓት ባረከላሁ ፊክ አላህም አቅምም ይስጥሽ። ስለዚህ በሬዱ ስልጤ እሰጣለሁ እቀበላለሁ። ሰጥቶ መቀበል ከሆነ ጥሩ ነው። በሬዱ ሰጥቶ መቀበል ከሆነ ነገር ግን 1500 ሪያል እየሄድሽ አንበሳ ሰጪ ምትውይ ከሆነ አንበሳ ሲበላሽ ማያት ስለማንፈልግ ይሄም ባሁኑ እታይና ባስቸኳይ ሄዳችሁ ፎሎ አድርጓት። አላኛ ነኝና መጽናኛ አድርጌ ከፍቼው ነው መደበሪያ እና መዝናኛ ነው። ኦኬ ጨርሰው እሺ ጨርሰው ኋላ የሆነ ነገር አለው። ይሄው መተበራይ ነው እንደዚህ መተበራይ ነው። እናት ጓዳ ብለሽ ቲክቶክ የከፈሽበት ምክንያት ካለሽ ፍሎት ትደረጋለሽ እንዳለ ያለሽን ነገር ታወሪያለሽ። እናት ጓዳ ብለሽ የከፈትሽበት ምክንያትሽ ምንድነው? እኔ እንግዲህ እናት ጓዳ በሪያድ በኡመል ሐማም ምግብ ቤት ከፍቼ ያው በሴት አቅሜ አለ የተባለ ሪያድ ላይ ያው እነ ነፂ ይባላሉ። እቺ ደግሞ ከኢትዮጵያ ወጣት ሰላም ትባላለች። አንደኛው ጠዋት ነች ወጣለች። እንግዲህ አበረታቱኝ ነው የምለው። ፎሎ አርጉን በዚህ አጋጣሚ ሪያድ አንፍሎም ልትደረግ ትችላለሽ። ቆይ አንፍሎም ዲኖር ስለሚችል ተረጋጊ። ቆይ አይ ኢንሻአላህ ችግር የለውም። መጥፎ ነገር ለምን እንትን አይመጣም? እሺ ፍሎ
ሲደረግ ለምን ፍሎ የሚደረግበትን እንትን ለማየት ነው። የማዳም ቅመም አንቺ ነው ማድነቅ ማሞገስ የማዳም እንደዚህ አይነት ሴት ደግሞ አለ አንቺ ነሽ ሰሚራ በቃ ይሄን እንግዲህ ያው ስራ ለመስራት ነው ያው እንዲህ እኛም ብለናል በቃ ችግር የለም እንግዲህ ያው ወደፊት ሰራለው ብላለች ግን እዚህ ላይ አሁን ልብስ ማስተዋወቅ እችኛን ሹራቤን በማንኛውም መንገድ አሳምሬ ተኩሼ ከሸጥኩ አራዳ ነጋዴ ነኝ ማለት ነው ከተቻለ ሰው አስቤዛውን አምጥቶ በእኔ ከተማ ላይ ስላየው ነው በኢትዮጵያ ከተማ አስቤዛ የ600 የ700 አስቤዛ ሽንኩርት ድንች የተለያየ ነገር አምጥቶ አስቤዛውን ያገቡትና ማያልቅ ከሆነ ፊት ለፊት በመስኮታቸው ላይ አስቀምጠውት አስቤዛቸውን ይሸጣሉ የቤትን እርፍና ነው ችግር የለው ሽጣው ሌላ ትገዛለህ ማለት ነው እዚህም የተገዛ ልብስ ቢያንስ በዶላር አድርጋ ሽጣው ሌላ መግዛት ይሄ ምርጥ ነው እርፍና ነው ባጭር ቋንቋ ቲክቶክን መጠቀሚያ ያርጋዋል መጠቀሚያ አላደረገም አለበለዚያማ እኮ ቲክቶክ ከተጠቀመ ችግር ላይ ተወጥቃለ ለማለት ነው እኔ ቅድም ተናግሬያለሁ ስለኔ በጣም መጠቀሚያ ከሆኑ ሰዎች ቁጥር 1 ነኝ ፌስቡክን በነፃ ቲክቶክን በነፃ ዩቲዩብን ራሱ በነፃ ለሰዎች ድርጅታቸውን ፕሮግራማቸው ስብሰባ ይዘዋል የእርዳታ ጉዳይ አለልከይር ነው ችግር የለም የተለያዩ ነገሮችን በፌስቡክ በነፃ ሳገለግላለሁ እኔን አልአን እስካሁን ድረስ እኔ አልተጠቀምኩበትም ይጠቀሙብኛል ለማለት ነው እንደኔ አትሁኑ እሺ ኢክራም ፋሽን ወጣሽ ለሽ ጣለ ኮፒ ሊንኩን 60 ሺህ ያስገቡት ባስቸኳይ ለሽ ጣለ ሁሉ ሰላም ነው እሺ ቲክቶክን ተሳላኝ ትሳላግ ምን ጋር ወጣ ወላሂ ላስ ሲገናኙ ቀይ ባህርና ነጭ ባህር የሚባሉ አሉ ሁለቱም እንዲገናኛሉ ጸጉርህ እንደዛ ነው እንዴት ነው በዚህ ዙሪያ ለምሳሌ ጥቁር ባህርና ነጭ ባህር እንዲመጣው ይሄ በኩል ጥቁር ነው እዚህ በኩል ነጭ እንደ ቀይ ባህርና ነጭ ባህር አብረው እንዲሄዳሉ ወላሂ አይደባለቁም አይታል ዛቡዲ አይቻቸዋለሁ ቀይ ባህርና ነጭ ባህር ሁለቱም እንዲገፋፋሉ ግን አይደባለቁም በተአምር ያንተ ጸጉርህ አንድ በኩል ነጭ ነው አንድ በኩል ጥቁር ነው አልተደባላለቁም ከቀይ ባህር ጋር ታሪክ አለ ያው ከቀይ ባህር ጋር የሚያይዘኝ ታሪክ ባይኖርም ያው ጸጉሬ ከቀይ ባህር ጋር ያያይዘኛል ብዬ ገምታለሁ እኔ ነኝ ቁጥር 1 በቲክቶኩም በፌስቡኩም ማይጠቀም አንተ ታውቃለህ ከማንንም በላይ አብሮኝ ነው ያለው ይሄ ልጅ ማንንም ነው የሚጠቀምብኝ በኔ በፌስቡክም በቲክቶክም በዩቲዩብም የማንንም ፕሮግራም አስተዋውቃለሁ ፖስታለሁ አንድ ብር አልቀበልም በፌስቡክም በቲክቶክም በዩቲዩብም የሰው መጠቀማን ትክክል እንደውም ያላግጡብኛል አብዛኛው ቦታ እየወሰዱ ቪዲዮ ያሰሩኛል ካሁን በኋላ አንድ ቪዲዮ አልሰራም ለድርጅት ላላቸው ሰዎች ክፈሉ ባለፈው ይሄው አቡ ከምሳ ከፍሎኛል ይሄ ለመጀመሪያ ጊዜ ወላ አቡ ከምሳ ነው ከፈለኝ የመኒው እሺ ብዙዎች ግን እየከፈሉ ነው አይደለም ወላሂ እክሱም ቢላህ አንድ ሰው እስካሁን ድረስ ብር ሰጥቶ ማስታወቂያ ያሰራኝ አንድ ሰው የመኒ ብቻ ባለፈው ለምኛችሁ ባለፈው ማሻአላ ብዙ ሰው አይቶታል ያን ቪዲዮ ያ የመኒ ብቻ ነው ብር ሰጥቶ ነው ያሰራኝ ያ የመኒ አንድ የመኒ ብቻ የኛ ሀበሻ አንድ ብር ሰጥቶ ነው ለምን ይምጣው በቃ ለኝ ኡፍታ ጉርመናኛ ቢበሉት ጉርመና ባተው ማብራሪያ ራሱ አያስፈልገው ማለት ይሄ ነው በቀል ልዩነቱ አፈር አብራራ አንተን
የሚያወሩ ያው አርሰናል የዓለም ዋንጫን ተቀላቀለ። ማን ነው? ብራዚል በአርሰናል አላሁ አክበር። አርሴናል አዲፍ በላት። ቢስሚላህ ረህማን ረሂም። ምንድነው እኔ ምክንያቴ አካውንቴ በሌቃ ለወደፊት ኢንሻአላህ ፈይ ጊዜኛ ውላ ሐሳብ ላይ ለወደፊት ለህዝብ አሁን ምን ያረክሽበት ነው? አሁን ያኔ Kasongo. Asham laka ummati. هاي تايتانيك فيلم تايتان ما شاء الله. شوف እንዳለ አካውንቷ ቁርአን ነው። እንዳለ ቁርአን ነው። እኔ እዚህ ጋር ያየሁት ነው እንዳለ ولئن صبرتم له خير للصابرين واصبر وما صبرك እንዳለ ማለት የሚቻል ሁኔታ 99.9% እንዳለ ቁርአን ነው። በቃ ቢያንስ እንኳን እቺ ልጅ ፎሎ ብታደርጓት አንድ ቁርአን ትሰማላችሁ ማለት ነው። ሄዳችሁ ፎሎ አድርጓት። ማን ነው ተበዳይ ዝም ሲል በዳይ ከሳሽ ይሆናል።